ሰላም ቤተሰብ ተመልሰናል እንደገና የፖርትፎሊያችን የተወሰነ ለውጥ አምጥቷል እያደገ ነው። ባለፈው የመጨረሻ ቪዲዮ ከሰራው በኋላ የተወሰነ ማርኬት በጣም ዳውን አድርጎ ነበር። አሁን ደግሞ ተመልሶ ጥሩ እየሆነ ነው በዚህ ሳምንት እና ዛሬ ኦገስት 3 እና ባለፈው ፍራይዴይ ቆንጆ ነበረ። እኔ ያስኳቸው ስታኮች በተለይ የአማዞን ስታክ እሱ አሪፍ ነበር። ይሄኛው እዚህ ጋር ይሄ ኢንዲቪጁዋል አካውንቴ ነው። ሰው እዚህ ላይ ስቲል የተወሰነ ኦፕሽን አለኝ። ኔትፍሊክስ ኦር ኢንዲቪጁዋል አካውንቴ ነው። ሰው እዚህ ላይ ስቲል የተወሰነ ኦፕሽን አለኝ። ኔትፍሊክስ ኦራክል ሱፐር ማይክሮ ኮምፒውተር ምናምን እንደዚህ አሉኝ። ግን ፎከሳችን ይሄ አይደለም። የኛ ሞር ፎከስ የሚሆነው በፔቼክ እንዴት ፖርትፎሊያችንን በሂደት እንደምናሳድግ ነው። አንድ ኤአይ ጀነሬት የተደረገ እንትን እዚህ ጋር አያለሁ። ሰው ምንድነው እዚህ ጋር የገንዘብ የፍሰት ዑደት ወይም ደግሞ ማኒ ሪሳይክሊንግ ወይም ደግሞ ፔቼክ ቱ ፖርትፎሊዮ ልንለው እንችላለን። ምንድነው ሐሳቡ? ይሄኛው በዚህ ኤአይ ጀነሬት የተደረገው ደሞዝ ይኖረናል፣ ፔቼክ እንቀበላለን፣ ከፔቼካችን ወደ ባንክ ይገባል፣ ከባንክ ወደ ኢንቨስትመንት ወይም ደግሞ ወደ ብሮከሬጅ ኢንቨስትመንት መግዛት ወደምንችል የምንጠቀመው ሮቢል ነው። ሌላ ብዙ አሉ። ፊደሊቲ አለ፣ ኤም1 ፋይናንስ በጣም ብዙ ናቸው። የፈለጋችሁ ላይ ወደ ብሮከሬጁ ከላካችሁ በኋላ የምትፈልጉትን አይነት ስታክ ትገዛላችሁ። በብዛት ምንድነው እንደዚህ ኢቲኤፍ ስታኮች ዲቪደንድ የሚከፍሉ ወይም ደግሞ ትርፍ የሚያካፍሉ የኢቲኤፍ ስታኮች እንደገና ደግሞ በጣም ፕሪሚየም የሃይ ግሮዝ አሉ። ሃይ ግሮዝ ኢቲኤፎች አሉ። እንደገና ደግሞ ሃይሊ ፔይ ዲቪደንድ የሚከፍሉ አሉ። ግን ሁሉም የራሳቸው ጥሩና መጥፎ እንትን አላቸው። ምንድነው ብራችን ወደ ባንካችን ይገባል፣ ከባንካችን ወደ ብሮከሬጃችን ወይም ወደ ኢንቨስትመንት አፖቹ እንልካለን። ከዛ ስታክ እንገዛለን ማለት ነው። ስታካችንን ከገዛን በኋላ ሁልጊዜ ምንድነው እነዚህ የብሮከሬጆች በላክ ነው ወይም ደግሞ እነሱ ጋር ባስቀመጥነው ልክ አንዳንዶቹ አንድ ብር ወይም ደግሞ በሃፍ ብድር ይሰጡናል ማለት ነው። በዛ ብድር ያለብንን የክሬዲት ወይም ደግሞ ሌላ ዕዳ ወይም ቢል እንከፍላለን። እዚህ ጋር ብድር ማርጂናችንን ማለት ነው ማርጂን በመጠቀም ያለብንን ዕዳዎች እዚህ ጋር እንከፍላለን ማለት ነው። ከዛ እንደገና ፔቼክ ይመጣል፣ ወደ ባንክ ይላካል፣ ከባንክ ወደ ኢንቨስትመንት ትራንስፈር እናደርጋለን። ይሄኛውን አውቶ ማድረግ እንችላለን። ሁል ጊዜ ሲመጣ ወደ ሮቢንሁድ ወደ ሌላ መምጣት ይችላል። ስለዚህ ከዛ ላይ የምንፈልገውን እንገዛለን ማለት ነው። ከዛ ማርጂን እንጠቀማለን፣ ብድር እንወስዳለን በገዛነው ልክ። ከዛ ወጪያችንን እንከፍላለን። ዜን በቃ ይሄ ነው ማለት ነው። ሂደቱ ይሄ ነው። ምንድነው እዚህ ጋር ይሄንን ይመስላል ማለት ነው። ይሄንን ነው የምንከተለው። ከዛ አሁን ወደ ኦልሞስት
ባለፈው ምን ላይ ነው የጀመረው? ሜይ ላይ ነው የጀመረው። በዚህ ዓመት ሜይ ላይ ነው የጀመረው። ሜይ 2026 ከሌላ የነበረኝንም ብር ወደ ሮቢንሁድ ትራንስፈር አድርጌያለሁ። ስፔሻሊ አማዞን ከሌላ አካውንት ላይ ነው ወደዚህ ለዚህኛው ስለሚያግዘኝ ማርጂን ሞር ለመበደር ስለሚያግዘኝ እንደዛ ሮቢንሁዳችን ላይ ሄደን እዚህ ጋር ጆይንት አለኝ። ጆይንት ላይ ስመጣ እዚህ ላይ ነው ማለት ነው። ይሄንን የመኒ ሪሳይክሊንግ ወይም ፔቼክ ቱ ፖርትፎሊዮ እንትን የምጠቀመው ማለት ነው። አሁን ጆይንቴ ላይ ወደ 41,000 ምናምን ግን ላይክ ዊክ ጎ በጣም ማርኬት ወርዶ ነበር። ላይክ ኦልሞስት 34,000 ምናምን ሆኖ ነበር። 34,000 ግን በዚህ ሳምንት ጥሩ ስለነበረ ኦልሞስት ወደ 5,000 ምናምን ብር ጌን አድርጓል። ለምን አማዞን አሪፍ ነበረ። ሌሎችም እንደዛ ምንድናቸው በየሳምንቱ የሚመጣልኝን ፔቼክ ወደ ባንክ ከገባ በኋላ በቀጥታ ወደ ሮቢንሁድ ምንድነው የማደርገው ማለት ነው ዲፖዚት አደርገዋለሁ። ከዛ የምፈልጋቸውን ስታኮች እገዛለሁ ማለት ነው። እነዚህኞቹ ኪኪአይ፣ ኤስፒዋይጂ ምናምን እንደዚህ ሃይሊ ላይክ ዲቪደንድ የሚከፍሉ ናቸው። እነዚህ በየወሩ ለምሳሌ ይሄኛው የቴክኖሎጂ ካምፓኒዎችን አንድ ላይ የያዘ በየወሩ እንትን የሚከፍል ነው ማለት ነው። ይሄም ኢጊ የሚለውም እንደዛ ነው። ቲኦፒደብሊው ዊክሊ ነው የሚከፍለው። ይሄኛው ደግሞ የቢትኮይን ኢቲኤፍ ነው። ላይክ በቢትኮይን ላይ ነው የሚሰሩት። የዛ ነው አማዞን ይሄ ነው። በጣም በዚህ ሳምንት አሪፍ ነበረ። ቪጂቲ ይሄም የቴክኖሎጂ ኦልሞስት ላይክ ስንት ነው ወደ 100 ቤስት የቴክኖሎጂ ካምፓኒዎችን የያዘ ኢቲኤፍ ነው። ኦቪል የኤስ&ፒ 500 ይሄኛው ኤምሲአርም የቢትኮይን ነው። ጀስት ሼር ነው ያለኝ እዚህኛው ላይ ኦራክል አለኝ እና ሱፐር ማይክሮ ኮምፒውተር። ግን ምንድነው ለዚህኛው ፕሮግራም ሞር ፎከስ የምናደርገው ግሮዝ ኢቲኤፍ እና ሃይ ይልድ ኢንካም ኢቲኤፍ ናቸው ማለት ነው። ግሮዞቹ አካውንታችን ማርኬት ክራሽ ሲያደርግ ወይም ደግሞ የሆነ ማርኬት ቮላታይል ሆኖ እንትን ሲያደርግ አካውንታችንን ሴፍ የሚያደርግልን ኪፕ የሚያደርግልን ለነሱ የመረጥኩት አንዱ ቪጂሲ ነው። ሌላው ኪኪኤም ነው። ኪኪኤም ሌላው ደግሞ ኤስፒዋይጂ ነው ማለት ነው። እነዚህ የግሮዝ ሳይድ ናቸው። የኪኪአይ ኢጊ ኤስፒዋይ ቲኦፒደብሊው ቢሲአይ ኦቪኤል እነዚህ ደግሞ ሃይ ይልድ ኢንካም ናቸው። ይከፍላሉ ግን ሴም ታይም ደግሞ እንደዚህ ናቭሮጂን የሚባል እንትን አላቸው። ላይክ በየጊዜው ዋጋቸው ሊቀንስ ይችላል ወይም ደግሞ ከእናንተ ከነበረው ከኦሪጂናል ኢንቨስትመንታችሁ ላይ ድሮፕ ሊያደርግ ይችላል። ያው ዲቪደንድ ስለሚከፍሉ ሁለት አይነት ነው ማለት ነው። ሃይ ይልድ እና ሃይ ይልድ ኢንካም ኢቲኤፍ እና ግሮዝ ኢንካም ኢቲኤፍ። ግሮዞቹ ላይክ ሜቢ ፎር 5-10 years ኦልሞስት ከጀመርን ቶታል አሁን ብናየው እዚህ ጋር ሆል ወደ 2,000 ምናምን ይላል። ወይም ደግሞ በአንድ አመት ውስጥ ወደ 2,000 ምናምን ብር አድጓል ማለት ነው። ዓላማው ምንድነው? ብራችንን ሪሳይክል እያደረግን ሴም ታይም ደግሞ ማርኬቱ በአመት ከ7 እስከ 10% ያደርጋል። ያንን ማግኘት ይቻላል ወይም ደግሞ ለራሳችን እንደ ባንክ መሆን ይችላል ማለት ነው። እዚህ ጋር እዚህ ጋር ባይንግ ፓወር 26,000 ነው የሚለው ታይት ማርጂን ቶታል ወደ 41,000 ነው። ማርጂን ዩዝ 14,000 ተጠቅሜያለሁ ማለት ነው። ከነሱ ላይ ሎ ሪስክ ነው። ማርጂን ስታተስ ያሳያል እዚህ ጋር 14,000 ብር ከነሱ የተበደርኩት ነው። ማርጂን 41,000 ነው። እስካሁን ተጨማሪ 26,000 መግዛት ይችላል። ግን ሪስክ ነው። ሁሉንም መጠቀም ሪስክ ነው። ምክንያቱም ማርኬት ክራሽ ቢያደርግ
ማርጂን ኮል ሊያደርግብን ይችላል። ወይም ደግሞ በግዴታ ላይክ ቤት አስይዛችሁ ከባንክ ተበድራችሁ መክፈል ካልቻላችሁ ላይክ ባንኩ እንደሚያደርገው እንደሚሸጠው ልክ እንደዛ አካውንታችሁ ሎ ከሆነ ባላንሱ ማርጂን ኮል ያደርጋል ማለት። ማርጂን ኮል ሚንስ ያለባችሁን ዕዳ እንድትከፍሉ ራሱ ብሮከሬጁ እንድትሸጡ ያስገድዳችኋል ማለት ነው። ያ እንዳይሆን የምትበደሩትን የብድር አማውንት ማወቅ አለባችሁ ወይም ደግሞ ዝቅተኛ መሆን አለበት። እዚህ ጋር የኔ ሎው ሪስክ ነው። አባቭ ስንት ነኝ? 65% ነኝ ማለት ነው። ማርጂን ኮል እንዲጠራ 27000 መቀነስ አለበት ከዚህ ወይም ደግሞ ወደ ከ27000 ማለት ከዚህ ላይ ወደ ክሎዝ ቱ ስንት ማለት ነው 19000 ምናምን እንደዛ ነገር እንደዛ መምጣት አለበት ማለት ነው። ያ ደግሞ አይሆንም። ከዚህ በኋላ ብዙ አልጠቀምም ማርጂን ያለኝን እቀንሳለሁ ማለት ነው። ስለዚህ በየጊዜው እንደዚህ ነው የምናደርገው ማለት ነው። እዚህኛው ቪዲዮ ላይ ሌላ ማሳያችሁ ከባለፈው እንትን ያደረኳቸው አሉ። እዚህ ጋር ለምሳሌ ዲቪደንድ ትራከር ማድረግባቸው የነበሩ እዚህ ጋር ግን ከሚ ነው የጀመረው። ሜ ላይ እነዚህ ነበሩ። አሁን ሜ ላይ 166 ነበረ ያገኘነው በዲቪደንድ ወይም ደግሞ በትርፍ ክፍያ ማለት ነው። ከዛ የተወሰኑትን ቀነስኳቸው። እዚህኛው ላይ ጁን ላይ ስንመጣ የተወሰኑትን ቀነስኳቸው። አሁን ያሉኝ እነዚህ ብቻ ናቸው ማለት ነው። ይሄኛው መንዝሊ ነው የሚከፍለው 25 ብር ነው የከፈለኝ። ለምሳሌ 25 ብር ነው የከፈለኝ። ኦቪል 3 ብር ነው የከፈለኝ። ይሄ መንዝሊ ነው። ቪጂቲ ኳርተርሊ ነው የሚከፍለው ኤቭሪ 3 months። ኩኪም እንደዛው 0.88 ሴንት ነው የከፈለኝ። ይሄኛው ቲኦፒደብሊው የሚባለው ዊክሊ ነው የሚከፍለው። በወር ወደ 27 ብር ከ99 ምናምን ከፍሎኛል ማለት ነው። ስፒአይጂም ይሄም ኳርተርሊ ነው የሚከፍለው። እነዚህኞቹ ግሮዝ ኢቲኤፍ ያልኳት ቢሲአይ ይሄ መንዝሊ ነው 59 ከፍሎኛል። አይደብሊውኤምአይ 22፣ ኪኪካይ 31፣ ኤስፒዋይ፣ ኤክስጂቲ፣ ጂፒ፣ ማጊ እነዚህ ኦልሬዲ ሸጫቸዋለሁ ወጥተዋል ማለት ነው። 166 ነበረ ሜ ላይ ያገኘነው። እዚህ ጋር የተወሰነ እድገት አለው 203 ሆነ ማለት ነው። ይሄኛው ያለፈው መንዝ ጁላይ ላይ ደግሞ ኢጊ 50 ብር ከፍሎኛል። እየጨመረ ነው። እዚህ ጋር ኢጊ አጠቃላይ ያለኝ በስንት ነው? ኢጊ 50 ሼር ነው ያለኝ። ከ50 ሼር የ50 ሼር ዋጋ ስንት ነው? ወደ 1754 ነው ማለት ነው። በ1754 መንዝሊ ወደ 50 ብር ከፍሎኛል ማለት ነው በጁላይ ላይ። ኦቪል እንደዛው ነው፣ የተቀየረ ነገር የለም። ቪጂቲ ኩኪኤም እዚህ ጋር ያው ኳርተርሊ ነው የሚከፍሉ ምንም አልነበረም። ቲኦፒደብሊው ከ27 ብር ወደ 71 ብር መጥቷል ማለት ነው። እዚህ ጋር ኦልሞስት 5 ጊዜ ነው። የመጨረሻው ሳምንት ወደ ኦገስት ነው፣ ግን 71 ብር ከፍሎኛል ማለት ነው በጁላይ። ቢሲአይ 59 ነበረ። ከ59 አሁን ወደ 122 በወር ከፍሎኛል ማለት ነው። አይደብሊውኤም፣ ኪኪአይ፣ ኤስፒዋይ እነዚህ ናቸው። ሞር ወደፊትም ፎከስ የማደርገው እነዚህ ላይ ነው ማለት ነው። ከዚህ በኋላ ሌላ ብዙ የመጨመር እንትን የለኝም። አጠቃላይ የዚህ ወር የጁላይ 329 አግኝቻለሁ። ኦልሞስት ከ129 ወይ 125 ብር አካባቢ ከባለፈው ወር ተጨማሪ አግኝቻለሁ ማለት ነው። እንደዚህ ነው። ኤቭሪ ዊክ ደሞዝ ሲመጣ ወደ ባንክ ይመጣል። ከባንክ ወደ ሮቢንሁድ ይሄዳል። ከሮቢንሁድ ስታክ እገዛለሁ። ከዛ ማርጂን ተጠቅሜ ያለብኝን ቢል እከፍላለሁ ማለት ነው። ከዛ እንደዚህ ያለ ይህ ነገር ይቀጥላል ማለት ነው። ለውጦች አሉ።
ከመጀመሪያው ወር ከ166 203 329